ምኑ ስለሆነ የተመረጥን አገልጋዮች ስለሆነ የሚያንገዳግድ የሚጥል የሚያፍገመግም ወደ ኋላ የሚመልስ ተስፋ የሚያስቆርጥ የሚያስለቅስ ነገር እንኳን ቢገጥመን እግዚአብሔር አልጥልህም ይለናል። ሁላችንንም አይጣልም። አሜን። ብንወድቅ እንኳን ከሰው እጅ ይልቅ በማን እጅ እንውደቅ? በእግዚአብሔር እጅ እንውደቅ። ዳዊት ምንድን ነው ያለው? ኃጢአት ሰራ፣ እስራኤልን ቆጠረ፣ እግዚአብሔርን አሳዘነ። ከዚህ በኋላ እግዚአብሔር ደግሞ ለቅጣት ምርጫ አስመረጠው። የሚወደው እንደ ልቤ የሚለው ስለሆነ በሰው እጅ ከምጥልህ፣ መንግስትን ከማስነጥቅህ፣ በረሃብ ህዝብን ከምቀጣብህ ምን ላርግህ ሲለው በሰው እጅ ከምትጥለኝ በማን እጅ ጣለኝ አለ? በአንተ እጅ ጣለኝ አለ። ምክንያቱም የእግዚአብሔር እጅ ገፍቶ የማይጥል ነው፣ የማያቆስል ነው፣ የማያሳምም ነው፣ ደግፎ የሚይዝ ነው እንጂ ወደ ገደል የሚጥል አይደለም። የጨካኝ እጅም አይደለም። ስለዚህ የወደቅን ሲመስለን አልጥልህም ያለንን የእግዚአብሔርን ቃል ልንሰማውና ልናስታውሰው ይገባናል። እርሱ ምን ስለሆነ? የማይጥለን ስለሆነ። ብዙ ሰዎች አይጥሉንም ያልናቸው ጥለውናል፣ አይተውንም ያልናቸው ትተውናል፣ ሁልጊዜ ከኛ ጋር ናቸው ያልናቸው ረስተውናል። እግዚአብሔር ግን ለዘላለሙ የማይረሳ አምላክ ስለሆነ ስሙ የተመሰገነ ይሁን። ይህንን ቃል ይላል፣ አልጥልህም ያልሁ እኔ ካንተ ጋር ነኝና አትፍራ። ካንተ ጋር ነኝና ምን አትበል? አትፍራ። አልጥልህም የሚለው በቃል ብቻ አይደለም፣ በተግባር አለሁልህ። ስለዚህ የሚያስፈራ ነገር እንኳን ቢገጥምህ አልጥልህም ያልኩ ቃል የሚሻር የሚሸረሸር የሚጠፋ ነገር አይደለም። ወይም ደግሞ ሰዎቹ እንዲያመሰግኑኝ እንዲወዱኝ ብዬ የተናገርኩት አይደለም። ከሰዎቹ ፊት ዘወር ስል የምረሳው ቃል አይደለም። እኔ ካንተ ጋር ነኝና ምን አትበል? አትፍራ። ለሕዝቡ ለአብርሃም ዘር የተናገረው እግዚአብሔር አብርሃም ከቤተሰቡ ከተለየ በኋላ ኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ላይ ይህ የሚል ቃል ተጽፎ ነበር። አብርሃም ብቻውን ከሆነ በኋላ እግዚአብሔርን ማገልገል ከጀመረ በኋላ ያ በብዙ ሕዝብ የተከበበው በቤተሰብ መካከል የሚኖረው አብርሃም ብቻውን ከሆነ በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ ይላል። በምን ወደ አብርሃም መጣ? የማን ቃል? አሁን አባቱ የለም፣ እናቱ የለችም፣ ወንድሞቹ የሉም፣ ዘመዶቹ የሚመካባቸው የሉም፣ ብቻውን ነው አብርሃም። ግን የማን ቃል ወደሱ መጣ? የእግዚአብሔር ቃል ወደሱ መጣና እንዲህ አለው፣ አብርሃም ሆይ አትፍራ። አብርሃም ሆይ ምን አትበል? አሁን የአብርሃም ዘሮችን ነው አልጥላችሁም፣ እናንተ አገልጋዮቼ ናችሁ፣ ባሪያዎቼ ናችሁ፣ ከእናንተ ጋር አለው፣ የምኖረውም ደግሞ ለዘላለም ነው። ያ ለአባታችሁ ለአብርሃም የገባሁት ቃል ኪዳን የሚታጠፍ አይደለም። አባታችሁ ብቻውን ሆኖ ያ የነገርኩት ቃል እናንተ ላይ የሚሰራል አለ። ስለዚህ አትፍራ ካለ በኋላ እኔ ላንተ ምን ነኝ አለ? ጋሻ ነኝ። ጋሻ የያዘ ጦረኛ ጦር ቢወረወርበት ጥይት ቢተኮስበት አይፈራም። ምን ስላለው ነው? ከጠላት የሚድንበት ኃይል የሚሆነው ጋሻ ይዞ በእጁ ቆሟል። በቀኝ እጁ ጦሩን ይወረውራል፣ በግራ እጁ ደግሞ ጋሻውን ይዞ የሚላክበት ጦር እንዳይመታው ያደርጋል። ስለዚህ እኔ ከጋሻ በላይ ነኝ፣ እጠብቅሃለሁ፣ ከአንተ ጋር ነኝ፣ አትፍራ ይለው። ይህም ብቻ አይደለም፣ እኔ ጋሻ ስለሆንኩ ስለጠበቅኩ ከአንተ ጋር ስለሆንኩ ብቻ ሳይሆን ዋጋህን እጅግ ታላቅ ነው። ዋጋህን ምንድን ነው? እጅግ ታላቅ ነው። ዋጋ ያለህ ሰው ነህ፣ የተወደድክ ሰው ነህ። ሰማይና ምድሩን የፈጠረው እግዚአብሔር ስጋውን ለመቁረስ ደሙን ለማፍሰስ በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ከሰማያ ሰማያት ወርዶ ከቅድስት ድንግል ተወልዶ ዓለምን ለማዳን የመረጠው የተለየ ሕዝብ የእግዚአብሔር ሕዝብ የሚወጣው ካንተ ነው። ስለዚህ ዋጋ ትልቅ ነው አለ። አሁን የኔና የእናንተ ዋጋ ትልቅ ነው ትንሽ ነው? ትልቅ ነው። ለአብርሃም በጆሮ የሰማው በደመና እየተገለጠ የሚነገረው ያ ቃል ለኔና ለእናንተ ግን ስጋ ለብሶ በምድር ላይ እየተንቀሳቀሰ ሰዎቹን እያስተማረ የታመሙትን እየፈወሰ ለምጻሞቹን እያነጻ የተቸገሩትን እየረዳ የተራቡትን እያበላ የተጠሙትን እያጠጣ የሚያለቅሱትን ከህብረተሰቡ የተለዩትን ኑ ከሰው ጋር እኩል ናችሁ ብሎ እኩል ያደረገው እግዚአብሔር በእኔና በእናንተ መካከል ተገልጦ ዋጋችንን በደሙ ገዛን አልገዛንም? ገዝቶናል። በወርቅ አይደለም በእንቁም አይደለም፣ እግዚአብሔር የገዛን እኛን በልጁ ደም ነው። ኃጢአታችንን ንጹሕ ያደረገን ለዚህ ነው። ስለዚህ አብርሃም ደግሞ የሁላችን አባት ስለሆነ ጋሻህ ነኝ አትፍራ ካለ በኋላ ዋጋ ምንድን ነው አለው? ትልቅ ነው። ያ ዋጋ ምን አይነት ዋጋ ነው ካልን የማን ደም ነው? የክርስቶስ ደም ነው። ስለዚህ እኔና እናንተ ዛሬ
ዋጋችን ትልቅ ስለሆነ በደሙ የዋጀንን እግዚአብሔርን ባሪያውና በምሳሌው የተፈጠሩትን ሰዎችን ሲርባቸው እናበላቸዋለን፣ ሲጠማቸው እናጠጣቸዋለን፣ ሲታረዙ እናለብሳቸዋለን፣ ዋስ ለሌላቸው ዋስ ሆነን ከስር እናስፈታቸዋለን፣ ጠያቂ አጽናኝ ለሌላቸው አጽናኝ ሆነን እናጽናናቸዋለን። ዋጋቸው ምን ስለሆነ ነው? የማን ሥጋ ስለተቆረሰላቸው ነው? የማን ደም ስለፈሰሰላቸው ነው? በመስቀል ላይ የፈሰሰውን ደም፣ በመስቀል ላይ የተቆረሰውን ሥጋ እያሰብን የአብርሃም ዋጋ ትልቅ እንደሆነ በክርስቶስ በስሙ ልጆች ለሆኑት በ40 እና በ80 ቀናቸው የእግዚአብሔር የጸጋ ልጆች ለሆኑት ሁሉ እኔና እናንተ ሥጋውን ለቆረሰላቸው ደሙን ላፈሰሰላቸው ሰዎች ሁሉ እንረዳለን፣ እናለብሳለን። ስናለብስ እኔና እናንተ ራቁታችንን ሆነን አይደለም ሰዎችን የምናለብሳቸው፣ እኔና እናንተ እየለበስን። ብዙ ሰው የተቸገሩትን ሰዎች ያለብሳል፣ ግን እሱ ራቁቱን ነው። ለምን? የሚያምር ልብስ ሊለብስ ይችላል፣ ግን ንስሐ አልገባም። ክርስቶስን ሥጋ የክርስቶስን ደም አልበላም። ትዳሩን በፍቅር እየመራ አይደለም። ልጆቹን በአግባቡና በስርዓት እያሳደገ አይደለም። ይሄ ሰው ራቁቱን ነው ወይስ ለብሷል? ራቁቱን ነው። ውድ ልብስ ለብሷል፣ ውድ ጫማ ተጫምቷል፣ በጣም በውድ ዋጋ የተገዙ መኪናዎችን ይዟል፣ በጣም ብዙ ገንዘብ ባወጣበት ቤት ይኖራል፣ ግን ራቁቱን ነው። ቢታመም የሚያስታምመው ልጅ የለም። ቢያዝን የሚያጽናናው ልጅ የለውም። ቢቸገር ችግሩን የሚካፈልለት ልጅ የለውም። ለምን? ልጆቹን በአግባቡ እያሳደገ አይደለም። እግዚአብሔርን ፈርተው ወላጆቻቸውን አክብረው እድሜያቸው እንዲረዝም በሀብት እንዲባረኩ እያደረገ አይደለም። እንዲህ ከሆነ ደግሞ ዋጋው ትልቅ የሆነውን የሰው ልጅ ትልቅ እንደሆነ የሚያሳየው መጀመሪያ የራሱን ቤት ከሰራና ካስተዳደረ ብቻ ነው። ለዚህ ነው ቅዱስ ጳውሎስ ለጢሞቴዎስ ሲመክረው እንዲህ አለው፣ አንድ ሰው ቤተክርስቲያን የሚያገለግል ሰው ከሆነ አስቀድሞ የራሱን ቤት ምን ይበል? ይስራ። ምን ማለት ነው? በቤት ውስጥ ከሚስቱ ጋር እየተጨቃጨቀ ከሚስቱ ጋር እየተለያየ ልጆቹን እያስለቀሰ የሰውን ንስሐ ሰምቶ የተሰበረውን ልብ በቃሉ መጠገን አይችልም። ይችላል? እርሱ በትዕግስት መኖር ሳይችል ታግሶ ያ የመጣበትን መከራ ማለፍ ሳይችል ለእናንተ ስለ ትዕግስት ቢያስተምራችሁ የቤቱን ውስጥ እያወቃችሁት እንዴት ስለ ትዕግስት ማወቅና መረዳት እናንተስ መመለስ መታገስ ትችላላችሁ? አትችሉም። ለዚህ ነው ዋጋችን ትልቅ እንዲሆን ትልቅ ዋጋ የተከፈለላቸውን ሰዎች ስናለብሳቸው ልብሳቸው እንዲያምርባቸው እኛም ውስጣችን ሰላም እንዲሆንልን እያንዳንዳችን ውስጣችንን እያየን መመለስና እግዚአብሔር ዋጋችሁ ትልቅ ነው ያለንን ትክክለኛውን ዋጋ አውቀን በእርሱ አምነንና ጸንተን እንድንኖር እግዚአብሔር አምላክ ሁላችንን የሚርዳ። አሜን። ይህንን ካለ በኋላ እኔ ካንተ ጋር ነኝና አትፍራ። ለዘላለም ከኛ ጋር የሚሆን ማን ነው? እግዚአብሔር። ትናንትና ከእናንተ ጋር የነበሩ ዛሬ አሉ? ትናንትና ወዳጆቻችሁ ሆነው ምስጢር የነገራችኋቸው ዛሬ የሉ። ትናንትና ከእናንተ ጋር እየተማሩ ከእናንተ ከተለየሁኝ ሕይወቴ አይስተካከልም ባዶ ነኝ ያሏችሁ ሰዎች ዛሬ የሉ። እግዚአብሔር ግን አለ የለም? አለ። በሕፃንነታችሁ ጊዜ አለ፣ ዛሬም አለ፣ ነገም ይቀጥላል። ስታለቅሱ አለ፣ ስትደሰቱ አለ፣ ስታጡ አለ፣ ስታገኙ አለ፣ ስታዝኑ አለ። ሁሉ ነገር ሲሆን እግዚአብሔር ከእናንተ ጋር ለዘላለሙ አለ። ስታገኙ የነበሯችሁ ጓደኞች ስታጡ ይሄዳሉ። ስታጡ የነበሩ ጓደኞች ወይ በእናንተ ችግር ወይ እነሱ ባላወቁት ችግር ከእናንተ ይለያሉ። እግዚአብሔር ግን ለዘላለም ከኛ ጋር ስለሆነ ደስ ይበላችሁ። በመከራችን ጊዜ ሁሉ ማን ከኛ ጋር አለ? እግዚአብሔር ሁልጊዜ ከኛ ጋር እንዳለ አስበን ሰዎቹ ከኛ ሲሄዱ ከኛ ሲለዩ ወደኛ ሲመጡ የሚያስደስተን ነገር መኖር የለበትም። ትናንትና የመጡት ዛሬ እንደሌሉ ዛሬም ያሉት ነገ ላይኖሩ ይችላሉ። እግዚአብሔር ግን ሁልጊዜ አለ። ወላጆቻችንም ቤተሰቦቻችንም ጓደኞቻችንም ላይኖሩ ይችላሉ። እግዚአብሔር ግን ሁልጊዜ ስላለ ለዘላለሙ ካንተ ጋር ነኝና ምን አትበል፣ አትፍራ። ስለዚህ መፍራት ያለብን ማንን ነው? እግዚአብሔር። የጥበብ ሁሉ መጀመሪያ እግዚአብሔርን ነው ብለው ስላስተማሩን አባቶቻችንም መጻሕፍትም ስለነገሩን መፍራት ያለብን ኃጢአትንና እግዚአብሔር እንዳናስቀይመው አክብረነው እንፈራዋለን እግዚአብሔር